ሞክረኝ ተው በቃል ተገኝ እንዳታሳፍረኝ ቲክቶክ ላይ እንዳለው ብትመለስ አፈገፍግ ብዬ እኔ አልለሳለስ ከመጣ መጣለው ካልመጣ ልምጣብህ የወንድ ልጅ ልኩን ልኩን ላስተምርህ ፉከራ ብቻውን እስኪ ምን ይሰራል እንኳን አንድ ጀግና ፈሪ ለቃሉ ይቆማል። ሰላም ሰላም፣ እንዴት ናችሁ? የተወደዳችሁ የቤተ አሮን የዩቲዩብ ቻናል ተከታታዮቻችን፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰሞኑን እንግዲህ ያው ላቲቪያ ሪጋን ያለሁት በዛ ምክንያት ቤት አይደለሁም። እንደዛም ሆኖ ግን ያው ቪዲዮ እየቀረጽኩ እየላኩ ነው። ሸር አታረጉትም፣ ላይክ አታረጉትም። እንግዲህ ለምን እንደሆነ አላውቅም። ኤኒዌይም አይ ሆፕ እንግዲህ እንቀጥላለን ብለን ተስፋ እናደርጋለን። ብታደርጉልኝ በጣም ደስ ይለኛል። አዲስ ከሆናችሁ ሰብስክራይብ አድርጉ ለዚህ ዩቲዩብ ቻናል፣ ካልሆናችሁ ደግሞ እንድትሆኑ እንደዚሁም ደግሞ ቤተሰቡ ናችሁ የምትቀጥሉ ላይክ በማድረግ ኮመንት በመስጠት እንድትደግፉን ሁላችሁንም እንጠይቃለን። እንግዲህ እንደሰማችሁት ጆኒ ምን እያለ ነው? አንተ ባትመጣን እኔ ነግሬያለሁ እመጣልሃለሁ እያለው ነው። ሴዶ ደግሞ አዲስ ክሊፕ እንደዚሁ ለቋል። ጆኒ መተታም ነው፣ በእንቁላል የሆነ ነገር አድርጎ በሃይማኖቴ ምናምን ጠይቄ ምናምን ማየውን ነገር ነው ምናምን ብሎ ማድረግ የሞቱበትን ነገር ምንድን ነው ባል ምንድን ነው ጋይስ? አንቺ የኮሶትል የመሰልሽ ሴትዮ ማለት ነው። የኮሶትል ነው የምትመስዩ። ባል ምንድን ነው? ለነገሩ ሴት ስለሆነ የሚያጫውትሽ ማለት ነው። ባል ልታቂያችም ባሎችም አይመስሉኝም ባንዴ ያጫወትሻቸው ሰዎች። ግን የኮሶትል ማለት ነው። የኮሶትልና አንቺ ማለት ነው አንድ ናችሁ። ይሁንሽ ላስቲክ አፍ ማለት ነው። በቃ ምንድነሽ? የትኛው ነገር ይመጥንሻል? ማለት የሚመጥንሽ ነገር የትኛው እንደሆነ ስለማላቅ ነው። እንዝላል ክርፋታም ነገር ነሽ። የኮሶ ትል ነው ያላት ይወርድን። ያ ማለት አሁን የተያዘው ሂሳብ እውነት ለመናገር ወንድ ልጅን የማጥላላት ከወንድ ልጅ ቅርጹ እንዲወጣ እሱ ብቻ አይደለም፣ ወንድም ሴቶችን እንዲጠሉ የማድረግ ስራ እየተሰራ ነው። ይህን እንዳትረሱ። እኔ ሆነስትሊ ነው የምናገር። አሁን በጣም ፎከስ ሆኜ እየሰማሁ ነው ያለው ሰሞኑ ማለት ነው። እና እየተሰራ ያለው ወንዶችም ሴቶችን እንዲጠሉ፣ ወንድ ጠል ሴቶች ላይ ወንድ ጠል እንዲሆኑ፣ ወንዶች ላይ ደግሞ ሴት ጠል እንዲሆኑ፣ ያ ማለት በአንድም በሌላ ወንድ ከወንድ ጋር እንዲቀመጥ፣ ሴት ከሴት ላይ እንዲቀመጥ እየተሰራ ነው ማለት ነው። አሁን ይሄ ስራ በርከት ያለ ስራ አውሮፓ ላይ በርከት ያለ አሜሪካ ላይ ተሰርቶ ዛሬ በተለይ ተውት፣ አሜሪካ የትላንት ሀገር ነች፣ 250 ዓመቷ ነው። አውሮፓ ሞታለች። ታውቃላችሁ? አሁን ይሄ ጎባኪዮ ካንትሪ ምናምን ሁሉ የሚለው ዝም ብሎ ፉከራ ነው። በዚህ አጋጣሚ ጄኔሬሽኑ ሊቀጥል አልቻለም። ምክንያቱም በኬዝ እንዳየነው ይሄ አይነት ቤተሰብ የመምረት ስራ ላይ ከቤተሰብ ጋር የመኖርን ነገር በአንድም በሌላ እየተራራቀ ስለኖረው፣ ለምሳሌ ባለፈው አንስቻለሁ ጣሊያን ብንል ስታቲስቲክሱ ማለት ነው። አሁን አንድ የሆነ ቦታ ጣሊያን ላይ ትምህርት ቤት ላይ አንድ የሀገሩ ዜጋ የማይገኝበት ሆናል። አስቡት። ሎሌስ አሁን አንድ የኢትዮጵያን ክፍል ውሰዱ፣ አረ ነው አዳማን ውሰዱ፣ የሆነ ቦታ ምናምን አለ እና በዛ ቦታ ላይ ከአዳማ ዜጎች ውጭ ሌላ ሀገር ሰዎች ብቻ የሚገኙበት ትምህርት ቤት ከሆነ ማለት ሴቷ ሞታለች ማለት። ተተኪ ትውልድ ሰዎች አሉ። ተተኪ ትውልድ የሚለው ላይ ነው አሁን። እና እንደዚህ አይነት ስራዎች ናቸው በኋላ ላይ ያስከፍላል። እና እታችንም በእውነት በዚህ ደረጃ ማለት አባቴ በድሎኛል፣
ብለሽ በአንድ አባት ምክንያት የዚህን ሁሉ መልካም አባቶችን ስራ የማጥላላት አባል ምንድን ነው እንግዲህ አስቡት ማለት ነው። ከባድ ነገር። አንድ ሀገር እንደ ሀገር የሚገነቡት ሁለት ቤተሰቦች ናቸው፣ ባልና ሚስት ማለት ነው። ንጉሱን የሚወሉት እነሱ ናቸው። አይገርምም? ባል ካልሰጠ ዘሩ ሴት ልጅ መውለድ አትችልም። ባል ዘር ብቻ በመስጠቱ ልጅ ማግኘት አይችልም። ሴቷ ታስፈልገዋለች። ስለዚህ ሁለቱ ተቀናጅተው ታላቁን ክፍል የሚወልዱ ክፍሎች በዚህ ደረጃ እየተናናቁ፣ በዛውም ደግሞ የክርስቲያን የሃይማኖት ሀገር ባለበት ሀገር ላይ እንዲህ አይነት በቀል ማየት እኔ አሁን እንደዚህ ስትናገር ሰምቻት አላውቅም፣ እውነት ለመናገር ማለት ነው። እና ሰውየው ከንዴቱ ያ የተናገረበት መንገዱ እንዳለ ነው። ቢሆንም ግን እስቲ እንቀጥል። ያሳዝናል። እስቲ ሼር እያደረጋችሁ ደላላው ነው የላከሽ? ደላላ ልኮኝ ነው በሰራተኛ። እሺ አያቴ ነው 5 ዓመቱ ነው እንግዲህ ሰላም እንደምትል ተቆጣጠሩ ትንሽ። እሺ ይኸውልሽ ምንም አይነት ስራ አትሰሪ። እሺ ምንም። እሺ እኔ ስራውዬ ነው የምመጣው። አያቴን ብቻ ጠብቂልኝ። በወር 30,000 ብር ከፍልሻለሁ። እሳቸው መንከባከብ እንደ አይደለም ተከፍሎኝ ከፍዬ ራሱን ብንከባከብ እና አባት ደግሞ ቁጭ እንደም አባትን ተማታ ችግር የለም። አባት ይቀጣለት ችግር ታው ጋር ችግር ፊተን ብቻ እንትን የሚጠርግበት ከአንተ ጋር 3.5 ራሱ አያወቅም። አንተ አትከበርም እንዴ? ተጫወቺ። እሺ ምን ጨዋታ ተጫወተብኝ? እናቶትን ደላላው ነው የላከሽ? ደላላ ልኮኝ ነው በሰራተኛ። እሺ አያቴ ነው 5 ዓመቱ ነው እንግዲህ። ይሄ ሰውዬ በእውነት ያሲን በጣም ይችላል። እና እንግዲህ ያው በዚህ በአርት ውስጥ ብዙ አርቲስቶችን አሳልፈናል ባይባልም ያው እንግዲህ በተለይ እኔ በጣም የምወዳቸው ኢትዮጵያ ውስጥ ክበበ ገዳውን በጣም ነው የምወደው። በጣም ነው የሚያስቀው እውነት ለመናገር። ከሱ ቀጥሎ እንግዲህ እውነት ለመናገር አሁን ይሄ ልጅ በጣም ሌሎችም አሉ፣ ግን ስፔሻል ይሄ ልጅ ግን ይችላል። በደንብ ነው የሚችለው። በጣም ጎበዝ ልጅ ነው እውነት ለመናገር። ትልቅ የአርቱ ባለሙያ እንደሆነ ያስታውቃል በጣም። እና በጣም ነው ማለት እንግዲህ ባለ አርት ሲባል ዝም ብሎ ያሁና ብዙ ቀልድ ብለው እንደውም ደረቅ እንትን ሰገራ የሚመስል አይነት እንትን የሚሉ አሉ። ይቅርታ አድርጉ ይለቃሉ። እውነት እኔ አሁን ስማቸው መጥቀስም አልፈልግም። እና እነሱ አሁን አቀረቡ ብዬ ወይም አርቱ ሰዎች ናቸው ብለን እንትን አለ እኔ አልቆጥራቸውም። እና ይህ ግን ከነዋሪው ጋር ያለውን የእውነተኛውን አሁን አረብ ሀገር ሄደው የሚሰቃዩትን ምን የሚሉትን ወይ ደግሞ እኛ ሀገር በሰራተኛ የሚሰቃዩትን ብዙ ነገሩን በቃ በባለፈው እየሞከርኩ ነው ምናምን ብሎ ያቀረበው ምናምና በጣም ገራሚ ነው። እስቲ እንቀጥል። ኦኬ እዚህ ላይ የምትመለከቱት በጣም አሳዛኝ ታሪክ ነው የምነግራችሁ። በጣም ሆነስትሊ በዚህኛው ኬዝ እጅግ በጣም ነው እንግዲህ ለአንድ ስልክ ብሎ አንድ ልጅ አባቱንም እናቱንም ወደ ገደል ይዞ የወሰደ ሰው ነው ብታዩት። አሁን አይፎን ካልገዛችሁልኝ እኔ ራሴን በዚህ ተራራ ወዳለው ሄጄ ወረውራለሁ ብሎ ቤተሰቦችን ዛሬ በጣም የሚያሳዝነው ታሪኩ በጣም ሁላችሁም የደረሳችሁ ይመስለኛል። የሚያሳዝነው ነገር ምንድን ነው? ቤተሰብን በዚህ ትንቅንቅ በሆነበት ጊዜ የምታስጨንቁ ሰዎች አላችሁ። ያሳዝናል። ልጅ ባልን፣ ልጅ እናትን፣ ልጅ አባትን ያስጨንቃል። ለዚህ ባል ሚስትን ያስጨንቃል። ባል ልጆችን ያስጨንቃል። ሚስት ልጆቿን ባል ታስጨንቃለች። ዴስፐሬት የሆነ ዓለም ላይ ነው።
በጣም በሚያሳዝን ሁኔታ ማለት ነው። እና መሰረታዊ ነገር ምንድን ነው? በዚህ አሁን እያየን ያለ ነው እጅግ 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 ከባድ አሳዛኝ ነው። ስለዚህ አባቱን ሄዶ ሊያድነው እጁን ሲልክለት ከዛ ያው አባቱንም ጎትቶ ሲሄድ ልጅ እና አባት ሲሞቱ እናት ደግሞ ምን ያደርግልኛል ብላ የመጀመሪያ ተደፍታ ያያችኋት ራሷን ወደዛው ጉድጓድ ላከችው። እንዳያችኋት ሁሉም ህንድ ላይ ነው። ከዚህ በፊትም እንደዚህ አድርጎ ነበረ። አሁን አባቱ እንደዚህ አድርጎ እንትን አለዋለሁ ሲል ከዚህ በኋላ አብረው ቆንጆ ነው። ሞዴል ነኝ። እውነት ነው። አይ እውነት ነው። የያዘኝ ይዞኝ ነው ስራ ወደዛ ራሴን አያስጠብቀኝም። አዎ። እና መበሳቆል አለ እንጂ ቆንጅዬ ለሞዴል ልጅ ነኝ። አዎ። አማካሪ የለኝ ምን የለኝ ከጎኔ ሰው የለኝ። እኔ ልጆቼ ምንም አያውቁ። ውሼ አይኔ ነው የምታይ። አትክልቶቼ አይኔ ነው የምታይ። ቲጂናት ግንዷ፣ ቲጂናት ምሰሶዋ፣ ቲጂናት ሁሉም ነገር የምታሽከረክረው 40 ሰራተኛ ማሽከረክረው ነኝ። ቆንጆ ነኝ። ሞዴል ነኝ። እውነት ነው። አይ እውነት ነው። የያዘኝ ይዞኝ ነው ስራ ወደዛ ራሴን አያስጠብቀኝም። አዎ። እና በሴት ልጅ ዙሪያ ብቻ ነው የምንሰራው። ውመን 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 ብላለች። ለምን የሚለውን እኔ ያስረዳችኋለሁ። አዳምጧት። From the start, our focus, our movement, our everything have been about ሴት ላይ ብቻ ለምን እንደሚሰሩ ልንገራችሁ። ፈንድ የሚያደርጉላቸው ሰዎች በወንዶች ዙሪያ በወንዶች መጠቃት ዙሪያ እንዳይሰሩ ዛሬ አይደለም። አንቺ ከካመና አንድ ቁም ነገር ልንገርሽ። 2020 ላይ እነ አርቲስት መቅደስ ጸጋዬ እነ አዝማሪ ጸደኒያ ገብረ ማርቆስ ወር ገብረ ማርያም ምናምን በያት አሮን ኬር እነሱ ከኛ ጋር ገጥመው ነበረ። ይሄንን ነገር ማኛው ሊያቀው ይችላል። ዝም አንልም የሚል ሙቭመንት ነበረ። ስለ ኢትዮጵያ ዝም አንልም። አንዱ እኔ ነኝ ወገብ አገዳቸውን ብዬ የበታተንኳቸውና ይሄን ቪዲዮ ልጋብዝሽ፣ አብራችሁ ከእንትኖችሽ ከጂኦሎጂዎች ጋር አዳምጪ። ከዚህ በፊት ምን አጋጥሞን ያውቃል? የወንዶችን ጾታዊ ጥቃት ተውትና እጥፍ ስፖንሰር እናደርጋችሁ ያለን ዶነር አጋጥሞን ያውቃል? ያው እኔና ስራ አስኪያጇል ማለት ነው። በቃ ድርጅቱ ይበተን፣ ህፃናት የሚበሉት ይጡ እንጂ ይሄንን ስራ አላቆምም ያለ። ስለዚህ ይሄ ነው ስቶሪ። ሰው በወንዶች ዙሪያ ከሰሩ በወንድ ዙሪያ የማይሰሩ ከሆነ ፈንድ የሚደረገው ደብል እንደሆነ ዛሬ አይደለም 2020 ላይ ነው የጀመሩት። ሃና ለማ የምትባለው አከካም ይሄ ምንድነው አሁን ክሬቲያር አዲስ ፓወር ሃውስ የሚሉት 2020 ላይ ነው እና ክላች አርጎብኝ እኮ። እሺ እነ መቅደስ ጸጋዬ እነ ጸደኒያ ከሃና ለማ ጋር ነበር የምትሰሩት። በሴት ልጅ ዙሪያ ብቻ ነው የምንሰራው። ውመን 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 ብላለች። ለምን የሚለውን ማለት ያው እንግዲህ ወንድማችን እንደተናገረው የሄኖክ ነው። ብዙ ኮመንቶችንም እዚህ ጋር እያየው ነበረ። በሀሳብ ተስማምቻለሁ፣ ግን ይሄ መሳደብ የሚለው ነገር ጥሩ አይደለም የሚለው እኔም እስማማበታለሁ ማለት ነው። እና አሁን ግን በተመሳሳይ እየወጣ ያለው ነገር በጣም የሚያሳፍር ነገር ነው ማለት ነው። በእንደዚህ አይነት ጉዳይ ምናምን ከሄድን በቃ ሙተናል ማለት ነው። በቁማችን እየተቀበርን ነው ማለት ነው። በሌሎች ሀገራቶች ላይ ያየ ነው በእኛም ሀገር ሆኖ፣ ምክንያቱም እነዛ ሰዎች በነገራችን ላይ ያን ሀገር ያን ገድለውታል። ከዛ በኋላ ትናንትና ራሱ የቀዳሁት ቪዲዮ አለ በዚህ አጋጣሚ እዚህ ሀገር መጥቼ እና ህፃናቶች ናቸው የ18 የ19 ዓመት ልጆች ናቸው። እና መንገድ ላይ አግኝቻቸው ያው ኢንተርቪው ስለማድረግ ስጠይቃቸው ለምንድን ነው እዚህ ሀገር ሴት ልጅ ብቻ የሆነችው ወንድ የሌለው ስላቸው፣ እንደ ታይላንድ ታምናላችሁ? እንደ ታይላንድ በሙሉ ወንዶቻችን ጌና ትራንስ ሆነዋል። ስለዚህ እኛ ወይኔ ደመ እናለች። ሪያሊቲው እዚህ ላይ ነው ያለው። አሁን የመገፋፋቱ ሂደት በዛ ደረጃ ምናምን ሄደን
መጨረሻ ላይ ሊሰጠን የሚሆነው ግባት ጥቂት ሰዎች ቅድም እንደተባለው በእንዲህ አይነት ፕሮጀክት እየተገፉ ከሆነ እነሱ ብራቸውን ነው የሚያዩት፣ ዛሬ መኖራቸውን ነው። ግን ትውልድን ገለው በኋላ ላይ ምን ላይ ቆመው እንደሚበሉ አላውቅም። ብቻ የዓለም ከባድ ነው። ጆኒን ብዬ እስከ 2 ሚሊዮን ብር የሚያስዝ የሚመድብ ካለ አይጋችሁ እያልኩ ነው። ማን ና ሴዶ ከመጀመሪያ ራውንድ ካለፈ እኔ ፋይቱን ተሸንፌያለሁ። 2 ሚሊዮን ብር ብቻ ሳይሆን የማሸንፈውን 4 ሚሊዮን ብር ለሱ ሰጥቷል። ከመጀመሪያው ራውንድ ካለፈ ይቻላል እና ይኸው ኮሜንት ላይ ያሳውቁኝ። ማንም ቪዲዮ መስራት የሚችላል ከኔ ጋር 2 ሚሊዮን ብር ማስያዝ የሚፈልግ ሰው ካለ እግዚአብሔርን እየቀለድኩ አይደለም። ዴማርኩኝ እመድባለሁ ጆኒ ብዬ ስለሚቻል ጆኒን ብዬ እስከ 2 ሚሊዮን ብር የሚያስዝ የሚመድብ ካለ እኔ ግን ዘንድሮ እውነት ለመናገር ጆን በጣም ሴዶ ንቀዋል። በጣም እኔ እውነቴን ነው። ሴዶ በኪሎ ብቻ ገፍትሮ ጥሎ በኋላ ላይ በሆዱን የገፋኝ ምናምን እንዳትል አንተ ጆኒ ራስህ ማለት ነው። ምክንያቱም ሴዶ አምርሯል። ያው የሚያሳዝነው ነገር ሴዶ እንግዲህ በመጨረሻው እኛ ሴዶ እያልን ሴዶ ደግሞ እኔ አልችልም ከዚህ በኋላ መተት አድርጎ በቁንቁላል እኔን ማሳሰሮ ይጥለኛል በማለት አቤቱታውን አቅርበዋል። ቢሆንም ግን ጌሙ ይሆናል እየተባለ ነው። አሮ ነው ሐሙስ ነው ከዚህ ከ2 ቀን በኋላ ነው እናያለን ማለት ነው። የኔ ጥያቄ ምንድን ነው? እውነት ለመናገር ሆነስትሊ እንደሚባለው አሁን የ2 ሚሊዮን ምናምን የምትይዙ በኋላ እንዳትበሉ። እኔ ግን እስካሁን ሳይድ አድርጌ ያልነበረ ማንን ልበል? ሴዶ ልበል? እኔ ተናግሬው ለሁለቱም ነው ለሁለቱም ስለሆንኩ እንቀጥል። እስቲ እንቀጥል ግድ የለም። ልጆቻችሁን ማለት ነው ስነ ምግባር አስተምሩ። ቤተ መቅደስ ውስጥ የሚደረግና የማይደረገውን ነገር ለይተው እንዲያውቁ። ዛሬ ጨጓራዬ በቃ ተቃጥሎ ነዶ በአፌ ሊወጣ ሲል ሊቀ ዲያቆናችን ደረሰልን። ፈጣሪ ድረስልክ እንደደረስክልኝ ማለት ነው። ጠራርጎ ነው ያስወጣልኝ እንዳለ። ይሄ ማቴዎስ ወንጌል ምዕራፍ 19 ላይ ያለውን ቃል ማለት ነው። ልጆች ወደ እኔ ይመጡ ዘንድ አትከልክሏቸው ምናምን የሚለውን ጥቅስ እንዳትጠቅሱብኝ። ዳር ኖት ኢቭን ልጆች ከ8 ከ9 ዓመት በላይ ያሉ ጎረምሶች ናቸው። ያኛው ጾታ ናቸው ደግሞ ክብ ሰርተው ማለት ነው። በቃ ቤተ መቅደሱን በአንድ እግሩ አቆሙት ማለት ነው። ሊያውም በቃ ዋናው ቅዳሴ ላይ እንዴት እንደተቃጠልኩ እኔ ነኝ የማውቀው። ግን እንደነገርኳቸው ነው ሊቀ ዲያቆናችን ደርሶልኝ አይደል ደረሰሉት ሊቀ ዲያቆኑ። የሚገርም ነው። ሙስናው ቤተ መቅደስ ውስጥ ገብቷል ማለት ነው። እና ለቤተ ክርስቲያን ማን ይድረስላት? ሂውማን ሰክተው ጥፍራቸውን አሽለው ምንዝር ቄጣቸውን ደርድረው ለሚገቡትስ አንድ ሊቀ ዲያቆን እንዴት ይጠፋል? የሚገርም እኮ ታሪክ ነው እያወሩን ያሉት የኔ እህት። እርስዎ ቤተ ክርስቲያንን ይሰሟታል? እርስዎ ልጆች እንዲሰሙት ከፈለጉ ዝም በሉ ሲሏቸው ልጆች ዝም እንዲሉ ከፈለጉ፣ አትረብሹ ሲሏቸው እሺ ብለው እንዲታዘዙት ከፈለጉ እርስዎ ለቤተ ክርስቲያን ይታዘዛሉ? 2 አይነት ሰው ነው እኮ ነው። ኪዳንና ቅዳሴ የምትሄዱት ይሄ የገዛችሁት ሀበሻ ቀሚስና ሽፎን የምትለብሱበት ቦታ ስለሌለ ነው። ምክንያቱም ውጭ ስትሄዱ የምትለብሱት ሱሪ ነው፣ ሚኒስከርት ነው፣ ቁምጣ ነው፣ ሜካፕ ነው፣ ሂውማን ነው፣ ጥፍር ተቀጥሎ ነው። ስለዚህ ቤተ ክርስቲያን የግድ መሄድ ይኖርበታል። ቁም ሳጥኑ ያለው ሀበሻ ቀሚስና ሽፎን መልበሻ ቦታ የለም። መቼስ ሁሌ ሰርግ የለ፣ ሁሌ መልስ የለ። ሾው ለማሳየት ነው የሚሄዱት ማለት ነው። ለምን ራስዎትን አይመለከቱም? እዚህ ጋራ ቤተ ክርስቲያን እሄዳለሁ፣ አስቀድሳለሁ፣ መንፈሳዊ ነኝ ይላሉ። ነገር ግን እኔ 2 ሰው ሆነው ነው የሚያዩት። ሌላው ቀርቶ እንኳን አሁን እዚህ ቪዲዮ ላይ ምን አሉ? ያኛው ጾታ ወንድ ላለ ማለት እንግዲህ እርስዎ የሚያስቀድሱት ቅዳሴ የሚያደርሱት ኪዳን እንዴት ይሄን ማንነቱን እዚህ ላዮት ላይ ያለው ይሄ ወንድ ጠል የሆነው የፌሚኒስትን መንፈስ ማባረር እንዴት አልቻለም? አዩ የሚሄዱት ቅዳሴውን ቦታ የሚገኙበት ቦታ እርስዎ መጀመሪያ ሰርቪሱን ለማግኘት አላሟሉም፣ መሳሪያዎትን አላሟሉም። በቅዳሴ ላይ ለሚገኘው ድህነት እና ፈውስ ወይ ደግሞ ቅዳሴው እንዳይዋሃዶት እርስዎ ቤተ መቅደስ ነው ታዲያ እግዚአብሔር እንግዲህ ይሄ ተክለ ሰውነቶት እግዚአብሔር መንፈስ ቅዱስ ሊያርፍበት የሚያይችል ማንነት አለው ይዘዋል ማለት ነው። አዩ ስለዚህ እኔ ልሰማ ካሉ እርስዎ ቤተ ክርስቲያንንም እግዚአብሔርንም ይስሙ። አለበለዚያ ልጆችም አይሰሙም። ልጆች እኛን አይተው ነው። እኛስ እግዚአብሔርን ስንሰማ ቤተ ክርስቲያንን ስንሰማ ካዩ ይሰማሉ። ስለዚህ ለቤተ ክርስቲያን ሕግና ስርዓት
ካህናቱ፣ ዲያቆናቱ ለሚጥሱት ሕግና ስርዓት ማን ይድረስለት? እኔ ይሄ የግል ጥያቄ ነው። ቤተክርስቲያን ቅዳሴ ስናስቀድስ እርሶ ህፃናት ናቸው አይደል የረበሹ? እርሶ እያሉ በቃ ያው ልጅቷ እንግዲህ በአጠቃላይ የተዘራው ዘር ነው። አሁን ይህን ሁሉ እንደዚህ እንድንነጋገር ደግሞ እያደረግን ሌላ ሂውማን እሱ ምንድነው ባጭሩ ይሄ የተዘራው ዘር ቀላል ዘር እንዳይመስላችሁ። ቀላል እንደዚህ ዝም ብሎ የሚታለፍ ነገር አለም። ከአሁኑ ሁሉም ሰው መተባበርና ተረባርቦ መስመር ማስያዝ ይኖርብናል ብዬ አምናለሁ። እና ደግሞ እነዛኞች ናቸው የሚለው ራሱ አነጋገር በጣም ከባድ ነው። አስቡት፣ አሁን ቤተክርስቲያን ራሱ ሰው እንዳይገባ የሚደረግን ትልቅ ስራ እየተሰራ ነው ማለት ነው። እና ያንን ያደረገ ደግሞ አካል ካለም ራሱ መጠየቅ አለበት። ማን ሊቀ ዲያቆን የሚለው ጥያቄ ማለት ነው። እና ህፃናቶቹ በእርግጥ ይረብሻሉ። ተጠያቂው ግን ቤተክርስቲያን ሳትሆን እነዛ ህፃናቶች እናትና አባት ናቸው። ምክንያቱም ልጆቻቸው ከኔ ጀምሮ ማለት ነው ልቅ አድርጋችሁ ካሳደጋችሁ ከዛ በኋላ በአንድ ቀን ስርዓተ ቅዳሴ ላይ ልጁ መልአክ ሊሆን አይችልም። ሲፈልግ እንዳጋንን ሲፈልግ እንደ ሰይጣን ልካችሁት ከተዋችሁት በኋላ በዛን ቀን ምን ይሆን ነው የሚባለው? ልጁ ችግሩ ያለው ማን ጋር ነው? ችግሩ ያለው እኮ አንተ ጋር ነው። ይሄ መጀመሪያ በመሰረታዊ ነገር መታወቅ አለበት። በደንብ ጠንቅቃችሁ ማወቅ ያለባችሁ ነገር ነው። ይሄ ካልሆነ ስርዓት ተጓሏል ማለት ነው። ቤተክርስቲያን አይደለም ችግሩ ያለው ቤታችሁ ላይ ነው ያለው። ቀንዶያችሁን ይይዛችሁ እዛ ከዛ በኋላ ቤተክርስቲያን እንደዚህ ብላ ምናምን ብንል መልስ አይደለም፣ የሚያዋጣም አይደለም። ዝም ብለን እንደው አልለ ማለት ነው የሚሆነውና ያሳዝናል። እንደዚህ ማለት አልሰራ ያለ ሰው አልሰማ ስትሉ መጨረሻው ሪዝልታው አሁን ተናግሬ ሳልጨርስ አዘጋጅቼው ነበረ። will be like this ማለት ተው አሁን ይህንን ጦጣ ተው ብሎት ነበር። አልሰማ ላይ እንዳያችሁት መሳቂያው ማለት። እኛም ደግሞ አልሰማ ስንል መጨረሻ ላይ እንደዚህ ልጭት አድርጎ ሌላ መልክ የሚያሰጠን ውበታችን የሚወስድ ክፍል እየቆፈርን ነው ማለት። ያን ምስል እያመቻቸን ነው ማለት ነው። አሁን ቅድምና አሁን ተመልከቱት። ምን ምስል ያው ቅዳው እንዴት እንደሚያምር ተመልከቱ። ሴት ልጅ የምታምረው ከወንድ ጋር ነው፣ ወንድ የሚያምረው ከሴት ጋር ነው። እና እንደዚህ ተላጭተን እንደ ያለ ነገር ግርጣት አግኝተን እንደዚህ ካልወጣን ተብሎ አሁን የሚጎሰመው ነጋሪት ይሄ አይነቱን ማስከተሉ ምንም እንትን አይጥቃሬ ነገር ነው። እና እዚህ ደግሞ ማለት የተለያዩ ትምህርት ቤት የተለያዩ ሴቶች ጓደኛ ምናምን አሉኝ፣ ወንዶችም ሴቶችም ምናምን አሉኝ። ሊያ ጋር ስደውል እሷ ጋር ስደውል እንዴት ዋልሽ? እግዚአብሔር ይመስገን ቤስት ፍሬንድ እኮ ነው ባለ ማለት ነው። ምን እያደረግሽ ነው ምናምን ስላት አሁን ብኮ እያቦካው ምናምን የምትለኝ ገብቷል። አሁን ብኮ እያቦካው ማሚ የሆነ ስራ አዛኝ ማድ ቤት ውስጥ ነኝ ምናምን ነው የምትለኝ። ሌላ ሰው ጋር ግን በዛ ሰዓት ሌሎች ሴቶች ጓደኞች ጋር በመደወል ሰዓት ግን ወይ ፊልም እያዩ ነው የሚሉኝ፣ ወይ ደግሞ ጌም እየተጫወትን፣ ወይ ደግሞ ቻት እያደረጉ ይላላ። እንደሱ አይነት ወሬ ነው። አሁን ቆይ ቡኮ እያቦኮ ነው በግራ እጄ ነው ምናምን ነገር ስትለኝ እነዛኞቹ እኮ አቦኩ ማለት አይደለም፣ ግን እሷ ሁሌ በደወልኩ ቁጥር ወይ ለፋዘር ሸሚዙን የተኮስኩለት ምናምን ነው የምትለኝ። አራ ሸሚዜ ሊተኮስ ነው ወደፊት አለም ላንዱ ጌታ ምናምን ያለ እሱ ሞር ማረኪ እሷነቷ አይደለም የማረከው፣ አስተሳሰቧ አይደለም የማረከው፣ አተር ኮር ማንነቷ አይደለም የማረከው የምታቦካለት ቡኮ ነው። ለከርሱ አጥባ የምትተኩስለት ሸሚዙ ነው የማረከው። በአጠቃላይ ለሱ የምታወጣው ጉልበቷ ነው የማረከው። እና ባለትዳር ናቸው። ባለትዳሮች ብቻ ስለ ትዳር ያውሩ። ባይ ዘ ዌይ ስለ ትዳር ትክክለኛውን ነገር ስንናገር ደማችሁ የሚፈላው እንደዚህ አይነት ሸክም ቤታችሁ አስቀምጣችሁ ስለምትኖሩ ነው። ለዛ ነው ዲፌንሲቭ የምትሆኑት። ለዛ ነው ለመከራከር ትዳርን አትንኪ፣ ትዳር እግዚአብሔር ሆይ ሳገባ እንደዚህ ደደብ እንዳታረገኝ። ለምን ፍቅረኛ እንድትሆን እንደፈለግኩ ታውቃለህ?
ያሳዝናል። ብቻ አሁን የሆነ ያለውና እየሆነብንና ሊሆንብን የሚችሉን ስናስበው በጣም 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 አስጊ ላይ እንደሆነን በጣም እንትን ነው እና እነዚህ አሁን ጓደኞች ወጣቶች ናቸው። አሁን በነገራችን ላይ ትዳርን እናት አባት እንዲሁኝ የኔ ያሳለፍኩት ብለው ከነገሩን ጓደኛ ወይም ብሎ ትዳር የሚባለው ራሳችሁ ገብታችሁ እንዳሉት አሁን ሲያቦኩት ምን ሲሉ ሲያጨማልቁት ምናምን እሱ ነው ትዳር የሚባለው። ይህ በጣም በተለየ ቀመር የሚባል የለውም እውነት ለመናገርና እሷም አምና ወዳ ነው እንደ ጆርዲ ያነጋገር እኮ በቃ ቅድም እንዳልነው አሁን ለምሳሌ በአልጋ ላይ ራሱ በግንኙነት ደረጃ ወዳ ፈቅዳ የሚደረግ ማአት ነገር አለ ለምሳሌ አይደል? እና ምን ልትለው ነው? ተቀርቶ ይላክላት አይኖ አልወጣም ብላ የቤቷን ነገር የልጆቿን ወይ ባሏን ወይ የቶቿን ወይ የሆንም ልትሰራ ትችላለች። ሰው አለ ስሞሮ እስካላስገደደ ነገር አሁን ቅድም እንዳልነው ኑሮ በጋራ ነው የሚለው እኔ አምንበታለሁ። ኑሮ በጋራ ነው። ኖት 1% ብቻ አንድ ሰው በእጅ እያቦካው ምናምንም እንደሚለው እኔ እሱን አልገባም። በሁለት እጅ ነው ማብካት ያለ ካቦካ በዛ መልኩ ነው እና እንደው ዝም ብሎ አይነት መንገድ ከሆነ ካለሽ አንቺ በጣም ከባድ ችግር ላይ ነው ያለ ነው ማለት ነው። እንቀጥል እስኪ። ሰብስክራይብ እያረጋችሁ ሼር እያረጋችሁ የተወደዳችሁ እንግዲህ ለዛሬ ያቀረብኩላችሁን ይመስላል ማለት ነው። በኢትዮጵያ ኤርትራውያን ሚስል መካከልም ያለውን አይተናል ማለት ነው። በቀጣይ ቪዲዮ ጠብቁኝ። መልካም ጊዜ